ሰላም ሰላም ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ከሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት ዋላችሁ ብያለሁ። ትንሽ ያው ወደ ሰዓት አካባቢ ነው እና መልካም በዓል ብያለሁ። እንኳን አደረሳችሁ ለሳማ ሰንበት። ውድ የአሜን ዩቲዩብ ተከታታዮቻችን ሁላችሁም ሰላማችሁ ይብዛልኝ በያላችሁበት። ሰላምና ጤናን እየተመኘው እንግዲህ እንሄዳለን። ውድ ቤተሰቦቼ እንግዲህ አብረን ጉዞአችንን በመዝሙር በጨዋታ እንግዲህ በአንዳንድ ትምህርት በነገራችን ላይ አባቶቻችንም አሉ እና ጉዞ ጀምረናል። ወደ ሳማ ሰንበት እየሄድን ነው። ውድ ቤተሰብ በሙሉ እንግዲህ እንደምታዩት ትንሽ ያው መንገዱ ትንሽ ስለሚል ያው ታክሲ ምንድነው ባስ ውስጥ ሆኖ ለመቅረስ ትንሽ ስለሚያስቸግር ነው። ውድ ቤተሰቦቼ እንግዲህ እኔ የሄድኩበትን ወር ደግሞ የደረስኩበትን እናንተን ለማሳወቅ ያው በጣም ደስታን ይሰጠኛል። ውድ ቤተሰቦቼ ለዛ ነው እና እንዴት ናችሁ? ሰላማችሁ ይብዛ። እንኳን አደረሳችሁ ብያለሁ። ውድ ቤተሰቦቼ እዚህ ጋር ደግሞ እንግዲህ እስቲ ሾፍ አድርጉን ብለናል። አብረን ጉዞ የምንጓዝ ብዙ ፋሚሊዎች አሉ። እዚህ ጋር ደግሞ ምርጧ ጓደኛዬ ያለች እና ውድ ቤተሰብ አብረን እንጎበኝ። እንግዲህ መንገዱን አብረን እያየን እንሂድ። ውድ ቤተሰቦች እውነት ለመናገር በህይወቴ ጉዞ እንደዚህ ማስደሰቱን አላቅም ነበር እጄ አላቅም። እውነት ሞልቶልኝ እንደዚህ ጉዞ በመንፈሳዊ ወር ደግሞ በቤተሰብነት እንደዚህ ሄጄ ስለማለቅ በጣም ደስ ያለኝ ሳማ ሰንበትን በማየቴ ማለቴ ያው በጉዞ ነው የምላችሁ። በጉዞ እንደዚህ በማህበር መሄድ ብዙም አልነበረም ማለት እኔ ብዙም አላቅም። ለራሴ ነው የምላችሁ፣ ለራሴ ብዙም አላቅም። ግን አሁን በጣም ነው ደስ ያሰኘኝ። በቃ በጣም ነው መንገዱ የሚያምረው፣ ሰው መፈቃቀሩ። ሰው ያው ብዙ ነገር ያወራል። መንገዱ ጥሩ አይደለም፣ ትንሽ አንዳንድ ነገሮች አሉ ይላሉ ምናምን ነገሮች እና ያስፈራሩ ነበረ። ግን ቢሆኑም እግዚአብሔር ይመስገን በሰላም እዛ ሄደን አንግሰን ታቦታችንን አስገብተን በሰላም በጤና ወደ ቤታችንን ተመልሰናል። ውድ ቤተሰቦች በጣም ነው ደስ የሚለው። ይሄ ደግሞ ስንመለስ ነው በጣም ከልክ ከምነግራቸው በላይ። በነገራችን ላይ ኢቭን ወንበር ራሱ መቀየር አትችሉም። ደስ የሚለው ነገር እና በቃ እየተጫወትን በእልልታ ቀውጥ እያደረግን አልኳችሁ። በጣም ነው ደስ የሚለው መንገዱን። በነገራችን ላይ ከዚህም በፊት ጉዞ ያልሄዳችሁ ፋሚሊዎች ካላችሁ ሂዱ። በጣም ነው ጉዞ ደስ የሚለው ከምነግራችሁ በላይ ማለት ነው። ያስደስታል። የአእምሮ እረፍት በቃ ይሄ የሚጨንቀን አንዳንድ ጊዜ ያው በነገራችን ላይ ጭንቅ የሚባለው አንዳንድ ጊዜ ሀሳብም ሲበዛ ጭንቀትን ያበዛ የለ ያ ነገር ራሱ ቶሎ እንድንረሳው ቶሎ እንድንተው ያደርጋልና እግዚአብሔር ይመስገን ጥሩ ነው። ብቻ ትንሽ እረፍት ሰጥቶናል። እግዚአብሔር ይመስገን። ደግሞ እዚች ጋር መጣን። ፎቶ እንዴት ነው ቦቅ ብልጭ አደረግን ምናምን ነገር ተነሳን። በመሀል ደረስን። በነገራችን ላይ ቅዱስ ዮሐንስ ቤተ ክርስቲያንም ሄደናል። እሱንም ቀስ ብዬ ያሳያቸዋለሁ። ጠብቁኝ። እዛም የሄድንበት አለ ማለት ነው። እና ውድ ቤተሰቦች በሙሉ በጣም ነው ከምነግራችሁ በላይ ደስ የሚለው የህዝቡ ብዛትማ አይወራ። በነገራችን ላይ የህዝብ ብዛት አይወራ አይነገር ነው የምላችሁ። በቃ የሌለ ነው። በጣም ነው እንትን የሚለውና ደስ የሚለውና እግዚአብሔር ይመስገን። ብቻ እኛ ሁላችንም ደስተኛ ነበርን። በወቅቱ እንጫወታለን፣ እንስቃለን ምናምን ነገርና ደስተኛ ነበርን። እግዚአብሔር ይመስገን። ደስ ይላል። በቃ ከምነግራችሁ በላይ መንገዱ፣ የሰው ብዛት፣ በቃ ነፃነቱ፣ የተለያዩ ነገሮች አሉና በጣም ነው። አባቶች አሉ፣ እናቶች አሉ፣ በእድሜያቸው ገፋ ያለ ወጣቶች አሉ፣ ልጆች አሉ፣ ከኛም በታች ህጻናቶች አሉ። በቃ ምን ልበላችሁ በጣም ብዙ ነን እና ስንሄድ እና በደስታ ነው ብቻ መንገዱን የጨረስነው። አንግሰን ወደ የቤታችን የተመለስ ነው ማለት ነው። እና የሌለ ነው ደስ የሚለው። እግዚአብሔር ይመስገን። ከምነግራችሁ በላይ ደስታውን እንዴት አድርጌ ልግለጽላችሁ? ውድ ቤተሰብ መንገዱ በሙሉ ምንም የዚህን ያህል አምና እንደውም ትንሽ ረብሻ አለ ተብሎ ነበር። አሁን ዘንድሮ ምንም የለም፣ ሰላም ነው። ይሄው እንግዲህ ደርሰን በደስታ
ተመልሰን መተናል። ውድ ቤተሰብ በሙሉ እንኳን ደህና ቆያችሁን ብያለሁ። እንግዲህ ቤተሰብ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረጋችሁን አትርሱ። አበረታቱን። ምንም ክፋት ስለሌለው ላይክ እና ሼር አይረሳ። ውድ ቤተሰብ ለምን እናንተ ካላበረታታችሁን መቼም ልንበረታታ ስለማንችል እናንተ እንደምንም ብላችሁ አበረታቱን። በነገራችን ላይ ይሄኛው ፎቶ ትንሽ ብርድ ላይ ብርድ ላይ አድረን እንዴት እንደሚያስፈራ ምን ብዬ ምን ልበላችሁ። ይሄ ደግሞ ቅዱስ ዮሐንስ ቤተ ክርስቲያን ነው። እንግዲህ ቅዱስ ዮሐንስን መቼስ እዚህ ኢትዮጵያ እየኖረ የማያውቅ የለም። ሸንኮራ ዮሐንስ ማለት ነው። ሸንኮራ ዮሐንስም በዛው አጋጣሚ ጎብኘት አድርገን የመጣ ነው። ከምነግራችሁ በላይ ምን ብዬ ልንገራችሁ፣ ደስታው ይለያል። እንግዲህ ከዚህም በፊት ያልሄዳችሁ ውድ ቤተሰቦች ካላችሁ እንደነገርኳችሁ ሄዱ። ቤተ ክርስቲያን እንደዚህ በጉዞ ስትሄዱ በጣም ነው ደስ የሚለው። ጉዞ ይለያል። በነገራችን ላይ ማለት እኔ ሁሌም ሳምንት ሄዳለሁ፣ ግን እንደዛ ድሮ እንዳሁኑ ደስ ብሎኝ አያውቅም። በቃ ሁሉም በደስታ ነው። ወለልታው በቃ ከምነግራችሁ በላይ ነውና ደስ ይላል። እግዚአብሔር ይመስገን። እንደምታዩት በቃ በልል ተቀውጠነዋል። ምን ብዬ ምን ልበላችሁ። በስመ አብ ተዋህዶ እምነታችን የኛን ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛን ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው የኛ ነው የኛ እና ውድ ቤተሰቦች እናንተም ጉዞን አበረታቱ፣ በዚሁ ቀጥሉበት። እና እዚህ ጋር ደግሞ ቅዱስ ዮሐንስ ጋር ደረስን። ሸንኮራ ዮሐንስ ማለት ነው። እዚህ ጋር ከኋላችን እንደምታዩት ቅዱስ ዮሐንስ ቤተ ክርስቲያን ነው ማለት ሸንኮራው ማለት ነው። እዛ ደረስን። ከጉዞ ከወረድን በኋላ ትንሽ እረፍት እንውሰድ፣ ትንሽም ምሳም ምንም እንበል ብለን ወረዳ በለን። እንግዲህ እዚህ ጋር ደግሞ እስቲ ፎቶ እስቲ ወደ ግራ ወደ ቀኝ ወደ ጎን ብለን ምናምን ነገር ተነሳን። ከዛም በኋላ ደግሞ እንግዲህ ተመልሰን ወዴት ነው የመጣ ነው ማለት ነው? ወደ ሳማ ሰንበታችን ነው የመጣ ነው። አሁን ደግሞ ከዛ ከተመለስን በኋላ እዚህኛው ጋር ደግሞ መጣን። ይሄ ደግሞ የት ነው? ሳማ ሰንበታችን። ሰላማችሁ ይብዛልኝ። ደህና ሁኑልኝ ውድ ቤተሰቦች። ሰብስክራይብ፣ ላይክ በማድረግ አበረታቱን። ባይ ባይ።